ነገር አሁን እግዚአብሔር ፈጠረ እግዚአብሔር ወሰደ በቀኗ ማንም ይችን ቀን ከዴዚም ጋር ባትጣላ ምንም ቢሆን እግዚአብሔር የጻፈላት ቀን አለ በትንታም ቤት ቁጭ ብላ ስትሻገር መኪናም ገጭቷት ልትሞት ትችላለች እግዚአብሔር ከጻፈልን ቀን አንዳችንም አናልፍም የኔ ሮማን ቀን ዛሬ ከሆነ ምናልባት የሆነ ሰው ጠርቶኝ ወጥቼ ልሞት እችላለሁ መኪና ገጭቶኝ የምጠጣው ውሃ ትን ብሎኝ ልሞት እችላለሁ እግዚአብሔር ከጻፈልን ቀን አናልፍም ሪዝኑ አሁን ከዴዚ ጋር እናቷ ስለተጣላች በእንትን ሞተች ምናምን እንደ ሬስቶራንት ልትከፍት ሄዳ ኢትዮጵያ ስራ ልትሰራ ነው ሄደችው ዲፕረስ ይዟት ቤት አልተቀመጠችም ልጄ ብላ ቤት አልተቀመጠችም ስራዋን እየሰራች ነው ያለችው እናትየው አይደል ያደገች ልጅ ናት ምርጫዋን ብላ ሄዳለች ያ ማለት ግን ስትል ሞተች ብላችሁ ራሳችሁ ምክንያትና ርሰታችሁ የምትጨቃጨቁ ራሳችሁ ናችሁ እኔ ዛሬ የተናገርኳቸው ዜድን በመናገራቸው ነው ዜድ ለነሱ ቆማ መከራዋን ስታይ የነበረች ልጅ ፎቶዋን ዘቅዝቀው ሰደዋት ሲባል ዛሬ ተናድጄን ተናግሬያቸዋለሁ አሞራውንም ዴዚንም ለምን ዜድም መናገር አልነበረባቸውም ለሷ ቁጭ ብላ ስትሰደብ ለነሱ ስታግዝ የነበረች ልጅ ምን ሊሰሩ እንደሰደቧት ግራኔ ይገባል ፎቶዋንም እንግዲህ የዴዚን አካውንት ማን ይጠቀመው ራሳቸው ያውቃሉ እኔ ጠንቋ አልቀልብም እኔ ነግርሻለሁ ምን እንደሆነ አንዴ ለኛ ምድል አንዴ ያውራ አብሳላት ረጅም ሰዓትን ቁጭ ብዬ የሰማው ነው በዚህ ላይ ብዙ ሀሳብ ላለመስጠት ባለፈውም ቢያንስ አስክሬኗ ይረፍ የሰው ልጅ ሀዘን ላይ ሲሆን ሁለት ደግሞ ልጅቷ እርግዝና ላይ ካለች በሁለቱም ወገን ነው አሁንም የምናገረው በሁለቱም ወገን ነው አንዳንዴ ሳይድ የያዘን ሰው ብቻ ወይም በአንድ ወገን ብቻ ያለን አይደለም ሆ ማለት ያለብን መሀል ላይ ሆነን ነገሮችን ማየት አለብን እንደ እናትየው ያጋጠማትን በሰዓቱ የነበረውን መከራ ማየት ግዴታችን ነው እንደ ልጅ ደግሞ ውጭ ሀገር እንዳደገ ልጅ የልጅቷንም ደግሞ ማዳመጥ አለብን እኔ እንደውም ለሮሚ ብያታለሁ የመጀመሪያ ቀን በልጆች አስተዳደግ ላይ ፕሮግራም አድርገን ውጭ ሀገር የምናሳደጋቸውን ልጆች እስከምን ድረስ ነው መብታችን በምን አይነት ችግሩ ሲገቡ እንዴት ነው እንዲወጡ የምናደርገው ብለን ማሰብ አለብን አሁን በጣም ሆት ሆኖ እየተወራ ነው ለምን የዴዚ እናት ስለሞተች ከዴዚ ጋር ተጣልታ ስለሞተች ሁላችንም እኔ ለኔ እናት ያደለችም ወይም ደግሞ እህት ያደለችም ጓደኛ ያደለችም የዴዚ እናት በዴዚ እናትነት ነው ማቃት የዴዚን እናት ያወቅኳት ዴዚ ላይ ዛሬ ሊደርስባት የሚችሉ መጥፎ ቃላቶችን ስናገር ምንድነው አላማዬ የዴዚን እናት ዴዚን ከወደድኳት ደግሞ እናቷ ስትሞት እናትን የሚያክል ነገር አታ በየትኛው መንገድ ነው ማየው ብለን ቆመን እናስብ አይኖ ስሜታችን ነው ሶሻል ሚዲያ በዚህ ደረጃ ሊሮጥ ይችላል ችግር ካለ እናትየው የሞተችበት ጉዳይ ካለ የተለየ ነገር ነው የሞተችው ከተባለ ህክምና ነው ቼክ የሚያደርገው የህክምና ውጤት እስኪመጣ መታገስ ሁሉም ሰው ግዴታ ይኖርበታል ከዛ ውጪ ነገ ጧት ዴዚ እርጉዝ ነች ገና የመጀመሪያ እርግዝናዋ ነው ችግር አጋጥሟት በወሊድ ምክንያት የማይሆን ነገር ብትገባ ህሊና ይኖረናል ቁጭ ብለን ነገ ደግሞ በዴዚ ጎን ቆመን እናወራለን ምነው ባልተናገረው ምነው ባላስጨነቅኳት ትግስት ባደረኩ ብለን የምንጨነቅ አይደለንም ልጆች ያሉንም ሴት ልጆች ኖረውን ወይም ደግሞ ቤት ውስጥ ሌሎች እህቶች ኖረውን እርግዝና ምን ያክል ከባድ እንደሆነ ወንዶች ሚስቶቻችን አናቀው የ6 ወር የ7 ወር እርጉዝ ልጅ በዚህ ሰዓት ላይ የእናት ሀዘን ተጨምሮ መንገድሽ ልክ አይደለም እየተባለች እናት አንዴ ሄዳለች ወደማይቀርበት ያሟሟታ ችግር ካለ መጣራት ባለበት ልክ ህግ ያጣራዋል ከዛ ውጪ ግን እቺ ልጅስ አሁን ባለችበት ሁኔታ ያጣችው እናት ነው እርጉዝ ነች ልክ ነኝ አይደለም የሚል የራሷ ጥያቄ ይኖርባታል እናቷን ይቅርታ መጠየቅ እንኳን ብትፈልግ ድጋሚ ልታገኛት አትችልም የብዙ ነገር አለ ልጅቷንስ በምን ያክል ልክ ተረድተናታል ስቲል የምናወራው በደንብ ያሳደገቻት እናቷ ስለሰደበች እናቷን ስለተናገረች ብለን ተቆርቁረን ነው አይደለ ያሳደገቻት እናት እኮ ዴዚን ነው እኔን አይደለም አንቺን አይደለም እሱን አይደለም እቺ እናት ፔን አለው ህመም አለው እውነት ነው እኔ ልጅ የሆነ ነገር አድርጎ አይደለም እንዴት ውጭ ሀገር እንደምናሳደግ ልጆች እናውቃለን ወጡ ገቡ በሰላም መጡ ተመለሱ ሱስ ለመዱ አልለመዱ የሆነ ነገር አጋጠማቸው አላጋጠማቸው እንደ እናትየው ፐርፌክት ነች በሰዓቱ አንዳንድ ችግሮች ነበሩ እነዛን ጉዳዮች ተዋይቶ መፍታት ነው
ይህንን ነገር ደግሞ በሌላኛው አንግል እንድትረዱኝ የምፈልገው አንድ ነገር የምታውቃላችሁ፣ ዴዚ በሌላኛው አይን እግዚአብሔር ይወዳታል፣ አስቦላታል። ከእናቷ ጋር በነበራት አታችመንት ተጣብቃ በነበረችበት ሁኔታ ሌላ ሰው ጋር በማትሄድበት ሁኔታ ድንገት እናቷ በልብ ድካም ብትሞት ቆማ ትሄድ ነበረች ልጅ። ዛሬ መናገር ትችል ነበር ወይ? ማን ነው የነበራት? እግዚአብሔር ቀድሞ ያዘጋጀላት ነገርስ ቢሆን እዛ ጋር ያላትን ህይወት መርጣ ሄዳለች። የእሷ ምርጫ ከሆነ በእሷ ህይወት ላይ ያ ነገር ከመጣ እግዚአብሔር ምን ያክል አርቆ ስለኛ እንደሚጨነቅና እንደሚያስብ ማሳያም ጭምር ነው። የልጅቷ ምርጫ ሌላ ነው እና ማንም ሰው ትዳርን አይኖርላትም። እሷም ማናችንም እኔ የልጄን የወደፊት ሚስቱን ልመርጥለት አልችልም። ልጄን በወደውም መንገዱን ልመራው እችላለሁ። መርጦ ከሄደ ግን ሄደ። እንደውች ልጅ ያጋጠማትስ መልካም እድል አይደለም ወይ ብለን እንዴት ነው ማናስብላት? ስለዚህ ይሄ ሳይድ ይዞ ከሌ ልክ ነው ከሌ ልክ አይደለም ብሎ ለመከራከር እንትኑ ይመቻል፣ ፕላትፎርም ችግር የለብኝም። እኔ አንዱን ሳይድ ይዞ ስለ እናት ብቻ እያወሩ ሰማይ መድረስ ይቻላል። ስለ ልጅ ብቻ እያወሩ አይደለም። ፖዘቲቭ ሆነን መሀል ላይ ሆነን እስኪ ምንድን ነው የዚህ ሴት የሆነት አፈር ለብሷ ስክሬኗ ፈርሷል፣ አይኗ ፈሷል። እንደ ውርስ ንብረት ምናምን እንኳን መጠየቅ የኢትዮጵያ ሕግ እንኳን የሚያስቀምጠው 30 ቀን መጠበቅ ይኖርብናል፣ 1 ወር። ከዛ በኋላ ነው ሌሎች ጉዳዮች የሚነሱት። ሶሻል ሚዲያ ላይ ገና ሴትዮዋ ከሆስፒታል ሳትወጣ ይሄ ነገር ተነስቷል። ስለዚህ እናንተ የምትፈልጉትን ለመናገር ወይም ለማውራት በሁለቱም ወገን ላይ አሰፍስፋችኋላችሁ። በሁለቱ ወገን ነው። አንዳንዱ ፖለቲካ ይሰራበታል፣ አንዳንዱ የእናትነትን ጥግ ያሳያል፣ አንዳንዱ ልጅ እንዴት አድጋለች እንዴት ትደረጋለች ይላል። ሁሉም ወገን አለ ሮሚዬ። ዋናው ቀደም የገባንበትን ጉዳይ ስላለ የራሳችን ጉዳይ አለን። እኔ ኩሊያ ስለመጣች ስገባም የዴዚን ስትገባ ሳያት ጀስት አነሳሁት በአጋጣሚ ነው እንጂ እኔ ይህንን ጉዳይ ለማውራት ፈልጌ አይደለም። ኦልሬዲ በወቅቱ አውርተን የዘጋ ነው ጉዳይ ነው። አንዳንድ ሰዎች እንዳልከውም በአንድ ሳይድ እና በዚህ ሳይድ ይዛችሁ ተወጥራችሁ የምታወሩ መብታችሁ ነው። እኔ የማንንም መብት አልጋፋ፣ የማንም መብት በማንም ጭንቅላት የማዘው ነገር የለም። ግን አንዳንዶቻችሁ ብትረጋጉ ጥሩ ነው። መረጋጋት የሚባል ነገር ምንም የምታመጡት ነገር የለም። ዝም ብላችሁ የምትበል ህዝብ እንደዚህ ተሳድብ ያለው እንዴ ይቅርታ ነው አለቀ። ከዛ ውጭ ግን በዘር ጥላቻ ውስጥ ያሉ ሰዎች የራሳቸውን ቁስል ለመደበቅ አንቺ ዘረኛ፣ አንቺ ልጆቻችሁ ላይ ስሩ። አሁንም ነገም ዛሬም ከነገ ወዲያ የምመለው አትደብድቡ ልጆቻችሁ። ልጆቻችሁን አቢዩዝ አታድርጉ። በቃ መብታችሁን ብቻ ሳይሆን ግዴታችሁንም ወቁ። ልጆች በፍቅር እንጂ በስድብና በዱላ አያድጉ። እናንተ እኛ ተቀጥተን ያደግነው ኦፍኮርስ እኔም እኮ ተቀጥቻለሁ እንዴ። ግን ስትናገሩ እኔ በርበሬ ታጠኛለሁ፣ እኔ ምንድን ስኳር ታጠኛለሁ። ይሄ እኮ አቢዩዝ ነው። ታዲያ ወላጆቻችን ባለማወቅ አቢዩዝ ካደረጓችሁ ልጆቻችሁ እንደዛ ነው ማሳደግ ያለባችሁ። እናንተ ስንቶቻችሁ ናችሁ እናቶች በርበሬ ማጠን እሱ ብቻ ሳይሆን ስንቶቻችሁ ናችሁ ከጓደኞቻችሁ ጋር አትሁኑ ተብላችሁ ተደብቃችሁ የሆናችሁት? ከእኔ ጭምር አይሆንሽም ተብዬ ተደብቄ ሄጃለሁ። ስለዚህ ሰውን በፍቅር ካልሆነ እናንተ እንደምታስቡት በግድ የለም። በግድ የምታደርጉት ነገር እኮ ነው አገርን እያበላሸ ህዝብን እያበጣበጠ ያለው። እኔ ብቻ ልደመጥ እኔ ነኝማ ነው። አይሰራም። ይሄ የሰለጠነ ሀገር ልብስ ብቻ ሳይሆን ሰው መስቀየር ያለበት ጭንቅላቱን ነው። በጣም እውነት ነው። የምትታሰሩበት ሀገር ቁጭ ብላችሁ በሰው ልጅ ነው እኮ እያለቀሳችሁ ያላችሁት፣ በሰው ልጅ። ስለዚህ መጀመሪያ ጽዳትም ከቤት ይጀምራል፣ ንግግርም ምክርም ከቤት ይጀምራል። ቤታችሁ ስታስተካክሉ የውጭ ሰው ትመክራላችሁ። በቃ ይሄኛው ነው። ከዛ በተረፈ ሞቴል ራሳችሁን ጠይቁ፣ ራሳችሁን ፈትሹ። እኔ ሮሚ ቤት ገብቼ ሌላ ሰው ቤት ገብቼ አላወራም። ሮሚ ቱ ቢ ኦነስት አንደኛ አንደርስታንድ ታደርጊኛለሽ፣ ሁለተኛም ስለማከብርሽ በቃ አለቀ። ማንም ምንም ቢል ሰው ሆነሽ ስላገኘሁሽ ለዛ ነው የምናገር እንጂ ለምኛችሁ አውቃለሁ። መታችሁ ነው እንጂ የምትከተሉኝ። እኔ ማንም ሰው እንዲከተለኝ አልፈልግም። ሺህ ሰው አልፈልግም። እኔ አንድ ሰው ከለወጥኩና ከሰማኝ ለእኔ በቂ ነው። ያ ነው። ስለዚህ ራሳችሁን ጠይቁ። ያ ይሄ ልል ነው ሮሚዬ። ሌላ ጥያቄ ካለሽ ጠይቄ። ይሄን ልል ነው።
አይ በቃ በውስጥ እናወራለን። ለምን ሰሞኑን ዜድ ላይ የተደረገው ነገር ስለደበረኝ ነው። እኔ ፎቶዋን ዘቅዝቀው ምናምን የሌለ ነገር ነው የተሆነው እና ከቻሉ ትንሽ ሰብሰብ ቢሉ ጥሩ ነበር። ኤኒዌይ ያዝናሉ ማለት ራሱ ከባድ ነው ለእኔ በጣም ሮሚ እኔ እነግርሻለሁ ባይዘው እኔ አልተቀላቀልኩም። ትላንትና ነው የሰማሁት። ቱ ቢያነስ ግን ሌላም ነገር እንዳለ ስለማቅ ለራስሽ እነግርሻለሁ። ለሚዲያ ሳንቲም እንዲለቅሙበት መስራት ስለማልፈልግ ነው። ሰው አለኛው እኔ አለኝ ሮሚ ምንድነው መሰለሽ አሁን ለምሳሌ ኪዩሊያ ስትናገር ምንድን ያለችው የሞተን ሰው ዘር ውስጥ መደበቅ ዘር ውስጥ መክተትም ምናምን የሚል እየተቸችን ያለችው ይሄ መተችቷ ልክ ነው። ሁሉም እዚህ ውስጥ ያለው ለዴዚ እናት እየጮህ ያለው ዘር ተሰጥቶት ሳይሆን በሰውነት በእናትነት በተለይ በእናትነትና ሚዲያ ላይም ስታነባ ስትጮ ልጄን ስትሰነበረ ሁሉም እናት ከሷ ጎን ሆኗል። ነገር ግን ትላንትና ማናት እቺ ሂጅበት ማናት ቅድም ስሟ ምትረ ዜድ የምትባለው ሴትዮ ቤቷን ከፍታ ሊቭ ላይ ልጅናት ሴትዮ አይደለችም። እሺ አይ ገና ልጅ ናት ብዬ ልላት አልችልም። ግን እሺ ይሁን ሮሚዬ ቤቷን ከፍታ ሊቭ ላይ ዘር ውስጥ ያስገባ እንተ የናንተ ዘር አይደለችም የናንተ ዘር አይደለችም ልጅቷ ጥርት ያለች የዴዚ እናት ጉራጌ ናት አለች። ትላንት ነው ጉራጌ እኮ ናት። ታቂም እንደ ጉራጌ ናት። በጣም ጥሩ ጉራጌ ናት። እኔም በፊት ነው የሰማሁት፣ ግን ዘሩ አስፈላጊ ስላልሆነ ነው። ጉራጌ እንደሆነች ድሮ ነው የሰማሁት። አሁን የቆየልሽ ዘሩ አያስፈልግም። እሺ አዎ መጀመሪያ ስታለቅስም ይቅርታም ስትጠይቅ ሴትዮዋም ስትሰደብም የነበረችው ጉራጌ ናት ተብላ አይደለም ያ ሁሉ ውርጅብ ሲወርድባት የነበረው። ቆይቶ ግን ትላንትና ቤቷን ከፍታ ጉራጌ ናት ብሎ የሞተን ሰው ስም መስጠቱ ለምን አስፈለገ? አንደኛ ነገር የናንተ ዘር አይደለችም ሆኗት ምንም ነገር ድጋፍ አያስፈልጋትም ነው የዴዚ መልእክት። ይሄ ማናት ሶሪ የዜድ መልእክት። ይሄ ማለት ያ ባይሆን ኖሮ ሮሚዬ አትናገርም። በቃ አትሳደቡ የናንተ ዘርም አይደለችም ብላ ዝም ማለትም ትችላለች። ነገር ግን የናንተ ዘር አይደለችም ያገዛችሁ ያላችሁት አማራ ናት ብላችሁ ነው። እሷ ጥርት ያለች ጉራጌ ናት አለች። ይሄ ለምን ያስፈልጋል? ስንተዛዘንም እኮ እዚህ ጋር ነው። የሞተ ሰው ናት፣ ሞታለች። ልጇን ትታ በአደባባይ ልጄን እያለች ያረፈች እናት ናት። ከሆነ እንደ ሰው እንጮህላታለን፣ ካልሆነ ዝም እንላለን። እንደገና ሀቢባ ቤት ገብታ ማታ ጌም ላይ ሀቢባ ቤት ገብታ ሀቢባ ዴዚ ዋትስአፕ ላይ ጽፋልኛለች እናቴ ከሞተች በኋላም እናቴን እየሰደበች ነው ብላለች አለች። ማናት የምትለው? ሀቢባ ናት የምትለው። እራሷ እንትና ዜድ የምትባለው ደግሞ እኔ ከአሞራው በላይ ሰድቤያታለሁ ወይ አሞራው እንደዚህ አድርጎ ሰድቧት ብላ ሴትየዋን እንዳታርፍ ያደረገቻት በየቀኑ ሐሳብ ይዛ የምትመጣ ተልኮ ተሰጥቷት ዜድ ናት። ማንንም መውቀስ አንችልም። አሁን ኪዩሊያ ህዝቡን ነው እየወቀሰች ያለችው። ፍትህ የሚጠይቀውን አካል ነው እየወቀሰች ያለችው። አበባ ለመልቀም ምናምን የምትለው መጀመሪያ መውቀስ አንድ ሆና አብራ የሆነችዋን አጋዧን እቺ ዜድ የምትባለውን ሴት ናት። ስትፈልግ ብሄር ምትሰጣት፣ ስትፈልግ ተሰደብኩ ብላ የምትበል እንደፈልግ ተልኮ ተሰጥቷት የምትመጣው እሷ ናት። ስለዚህ አሁንም እቺ ሴት ሁላችንም የምንጮህላት ጉራጌ ናት ብለን ሳይሆን እንደ አንድ ኢትዮጵያዊ እናት ልጇን እንደተመለከተች ጉዳዩን ተው ግድ የላችሁም። እቺ ሴትዮ ትረፍ። ተው ምን አይነት ነገር ነው አሁን ደግሞ የምታመጡት እንዴ? አዳምጪ። ዜድ በወቅቱ ከናሌክስ ጋር ቆማለች። አዎ ቆማለች። እኔም ከናሌክስ ጋር ነበር የቆምኩት በወቅቱ። ምን አልኩኝ? እኔ ሴት ልጅ አለኝ። ገባሽ? ከወደደች አንድ ሴት ታይ ብላ ልትመልሳት፣ ከወደደች አትመለስም አልኩኝ። እንዳልኩትም ሄደች ሴትዮዋ። ልጅቷ ሄደች፣ ይኸው አረገዘች። እኔም ብትሰማ ነው ዛሬ አለ በልጅነቷ ባላረገዘች ነበረ በ22 ዓመቷ። እኔ ከዜድ እናት ጋር አልቆምኩም፣ ከዴዚ እናት ጋር አልቆምኩም። የዛኔ ታያት አትመለስልሽም። ለዛውም 20 ዓመቷ ነው። 18 ከሞላቸው መብት አላቸው በህጉ መሰረት። ከሆነ በልጅ ቁጭ አድርገሽ ልጅሽን አባብለሽ ተይ፣ ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው፣ ይሄ እንዲያረግሻል፣ ይሄ እንዲያረግሻል። አይ ወድጃለሁ ካለች ደግሞ ያልተፈለገ እርግዝና እንዳታመጣ ደግሞ ምን መጠቀም እንዳለ ያንን አላደረገችም። እልህ ተያዙ። ይኸው
ቂል ብላ አረገዘች። ዜድ ምን አለች? ዜድ እናቷ ሞተች ሲባል ደንግጣለች። እንደንትን እኔ ነበርኩኝ እኔ ቤት ገብታ ሰምቻለሁ። ግን ሮምዬ እውነት ነው ወይ? አዎ እውነት ነው አለች። ደነገጠች። ዜድ ከሞተች በኋላ እናትየውን አላነሳችም። ምን አረገች ብለው እንደሰደቧት እራሱ አይታወቅም። ፎቶዋን ዘቅዝቀው ሰው እናትየው ጉራጌና ስለተባለ ለምን በዘር ወስደውታል። ቪዲዮ የሰሩ ልጆች አይቻለሁ። የአማራ እናት ደሟ በከንቱ ሰድቧት ሞተች ምናምን ብለው ሺዝ ኖት አማራ ጉራጌ ናት። ጉራጌ ስለሆነች ትሙት እያልኩሽ ደግሞ አይደለም። ደሟ ደመከልቤ ማንም አልገደላትም። በቀኗ ስትሮክ መቷት ነው የሞተችው ተብሏል። በልጇ ማዘን ብላን ይሁን የሞተችው የልብ ኬዝ ነበር። የልብ ኬዝ ሮምዬ የልብ ኬዝ ለረጅም ጊዜ ነበር። የልብ ኬዝ ደግሞ ካላት እኔም ጓደኛዬ እዚህ ሀገር ያጣዋት የልብ ኬዝ ነበራት። አላርም ሞልታ ነው ሌሊት ጸጥም ላይ ያደረችው። ደስተኛም ስለሆንሽ ስለተናደርሽም አይደለም። ልብ ኬዝ ካለሽ አንድ ሌሊት ጸጥ ብለሽ ነው የምታድሪው። ስለዚህ እናትም ትሉ መሞቷን ከዜድ ጋር ማያያዝ ምን ስለሆነ ነው የሚያዘው? ዜድ ላይ አሁንስ በዛባት። የዜድ ለምን ዝም አትልም? እሺ አንተና ቤቷን ከፍታ ዘሯን መናገር ለምን አስፈለገ? የሞተ ሰው ለምን መናገር አስፈለገ? ለምን ዝም አትልም? በዘር የወሰዱት ልጆች ስላሉ ቪዲዮ የሰሩ ስላሉ ለነሱ መንገሯ ይሆናላ። ዜድ ምስኪናት እግዚአብሔርን ክፉ ነገር የምትናገር ልጅ አይደለችም። ካልደረሱባት የምትደርስም አይደለችም። ግን በዘር የወሰዱ ሰዎች አሉ። ዘሯን ወስደው ወይኔ እንደዚህ ብለው በዘሯ ገደሏት ብለው ቪዲዮ ልልክልሽ እችላለሁ። የአማራ እናት ተንከራታ ሞተች ምን ብለው የሰሩ አሉ። እኔ ያየሁት አለ ቪዲዮ። እዚህ ለንደን ያለ ልጅ የሰራ አለ። ለነሱ ይሆናል መልስ የሰጠችው እንጂ ጉራጌ ስለሆነች ትሙት ወላይታ ስለሆነች ወይ ትግሬ ስለሆነች ማለት አይደለም። ሮሚዬ ሰው ብዙ ሰው እኔ አሁን ማናት እንትና የተናገረችውን አግሪ አላረግም ከሷ። አንደኛ እኔ ዜድንም ቱ ቢ ኦነስት አላያትም። ለምን ዜድ ለማንም አታንስ። እኔም አልኩሽ እኮ ትክክል አይደለሽም ብያት ሙልጭ አርጋ ሰድባኝ አልመለስኩላት። ገባሽ? አንቺ መጥቶ አንድ ሰው ዝም ብሎ አታካረገሽ ራስሽን ትከላከያለሽ። ወደ ዘር ወስደው እውነት አሁን ያለችው ማለት ታዲያ እንደዚህ ከሆነ እኛ ሀገር አይደለምና ሰውን የሚያክል ክቡር የእግዚአብሔር ፍጡርና ክብር አለው። በነጋታው ልጇን ማጽናናት ይሻላል ወይስ ልጇን በዚህ ነገር ውስጥ እንድታልፍ ማድረግ? ይቺ ልጅ እኮ ነጭ ናት። ጭንቅላት ቢኖረን ኖሮ ውጭ እንዴት አድርገን ልጆቻችን ማጽናናት የውጭ ሀገር ልጅ እንደሆነ እውነት ለመናገር የፈለገ ቢሆን ግድ የለው ተቸግረሽ አሳድገሽው ፈልገሽ ወለድሽኝ ብሎ ነው እንጂ የሚለው እናቴ እኮ ውጭ ሀገር ግን ማን ወለጃለኝ ብሎ ነው የሚጠይቅሽ። በፍቅርና በዘዴ ነው እንጂ ልጅ ልታሳድግ የምትችይው አይ እኔ በምፈልገው አይሰራም። እኔ አይፌል በጣም ነው ማዝነው። ልጆቻችሁን ተጭናችሁ ለምታሳድጉ ለምትደበድቡ ሰዎች አዝናለሁ። ታናሽ ስለሆንሽ አንቺን ላውርድሽ። ቆይ እስኪ እንትና መግባት ፈልጓል እንደሆነ ባላውቅም ዌብሳይት ጠፍቶ ነበር እንትን ልኳቸው ነው። ዌብሳይት ብዙ ጊዜ አስታራቂ ሀሳብ ያመጣልና ያ ስለዚህ መተው ኦኬ አሁን ላይ መተው እውነት እኔም ጥፋት ላጠፋች እኔ እኮ ፐርፌክት አይደለሁም ሰው ነኝ አጠፋለሁ ሚሊዮን ጥፋቶች ዜድም ሰው አይደለችም ግን ሁሉም ሰው እኔ ፐርፌክት ነኝ እናንተ ጥፋተኛ ናችሁ ነው የሚለው እንጂ ኖ እስቲ እውነቱ ይሄ ነው ብሎ የሚያስረዳሽ ሰው የለም አሁን እኔ ስለራሴ ስጠይቅ አንድ ቪዲዮ አምጡ ምን የሰደቧትን ሰዎች ላመጣ እችላለሁ እኔ ያልኳት አንድና አንድ ነው ያውም ለዛች ንግግሬ ይቅርታ የሚል ቪዲዮ እንኳን ሰርችላታለሁ አንድ ሰው ግን ሊያመጣልሽ አይችልም በቃ እናትና ልጅ ተከባብራችሁ ኑሩ ጥሩ አይደለም ሚዲያ ላይ የወጣ ነገር ሚዲያ ላይ ነው የሚቀረው መጥፎ ነው የኛ ሰው አይደለም በህይወት ኖረሽ በህይወትም ከሌለሽ አይለቅሽም ጋዜጠኛ ሶፎንያስን እኮ በንግግር ነው በሽተኛ ያደረግሽ አይደል በስድብ ነው እኮ ሰላም ብያለሁ ሁላችሁ እንዴት ናችሁ አለን አይ ምንድነው
እኔ የተረዳሁትን ንገርሽ። አሁን ትናንት ራሱ የሆነ ቪዲዮ ያየው ነበረ። ማን ነበር የተወጋ ልጅ አለና ሰዎች በቃ በተወጋ ሰው የሚደሰቱ በሞተ ሰው የሚደሰት ምን አይነት ዘመን እንደሆነ አይ ዶንት ኖ። እኔ አሁን ጥሩ ሰው ለመባል ምናምን ፈልጌ ሳይሆን በአጠቃላይ ግን የሚያስጠላ ተግባር ነው እያሳየን ያለ ነው። ይሄ መሰዳደቡ አንዱን ዘር ከአንዱ ዘር መናናቁ ቢቀርና ተከባብረን ብንሆን የተሻለ ነው ብዬ አምናለሁ። ግን ሰውን ስንፈርጅ ላይክ ቲክታክ ላይ እኔ እየተረዳሁት ያየሁት ያው በእርግጥ ለዚህ ሁሉ አሁን ይቅርታ አድርጉልኝና እኔ የተሰማኝ ስሜት ተናግሪ ካልሽኝ ሮሚ ለእናቷ ሞት ሰንበዲ አይደለም አስተዋጽኦ ያደርገው፣ ግን እናቷን እንደዛ መከራ እንድታይ ለሆነው እኔም ወቅሰው የገዛ ልጇን ነው ገባሽ? እሷ ብታከብራት እዚህ ሚዲያ ላይ መታ እንደዛ እናቷን ሰዎች ሲያደርጉ እሷም እንደዛ ከምታረግ ዝም ብትል የተሻለ ነበረ። እኔ ከእሷ ከራሷ ከዴዚ በላይ እናቷን የበደለ ሰው አለ ብዬ አላምንም። ይሄ የኔ ስሜት ነው። ግን ከዚህ በኋላ ግን ምንም አያደርግም። እሱንም ደግሞ እንደዛ አድርጋለች ብሎ እሷንም ብዙ መውቀስ አያስፈልግም። አጥፍታለች፣ ለራሷ ንስሐት ውስጥ ትግባ። ከዛ በተረፈ ግን በእሷ ላይ አስተያየት የሰጡ ሰዎች ምናምን ይህን ለሞቷ ምናምን አስተዋጽኦ አድርጓል ብዬ አላምንም። እንደዛ አድርጓል ብሎ ደግሞ ሌላ ሰው ደግሞ እንደዚህ መናገር መሳደብ አሁንም አስፈላጊ አይደለም። እሱ ራሱ ሌላ ችግር ያመጣል። ስለዚህ ከዚህ ሁሉ አሁን ከዚህ ነገር የምንወስደው ምንድነው? ሰውን ባናዋርድ። ወንድ ልጅ ሆነን ሴቶችን የሚሳደቡ በጣም ምን አይነት ዘመን 666 በተግባር ያየውበት አፕ ነው። ባይዞ ቲክታክ ሰው ትዳሩን ልጁን በትኖ ሌላ ሰው ይዞ የሚስምበት እኮ ያየ ነው አይደል? ሰው ትዳሩን በትኖ ራሱን እንዳራዳ እንደ ጎበዝ አድርጎ ይቆጥራል። ትሞሩ ልጆቹ አድገው ግን እንደማያዩ አያውቅም። ኤኒዌይ ክፉ ባናወራ ባናደርግ ጀስት በቃ ከተስማማን አብረን ቁጭ ብለን እናውራ፣ ከሌለ ዞር ማለት የተሻለ ነው ብዬ አምናለሁ። ስለዚህ የማንም ዘር ከማንም ዘር አይበልጥም አያንስም። በቃ መሰዳደቡ አያስፈልግም፣ እንከባበር። አሁን ለምሳሌ ሮሚዬ ታላቄ ነች። ስለዚህ አክብሬ ነው ማወራው፣ አክብሬ ነው የምወጣው። ሰው መጣችሁ እዚህ ጋር ሮሚን ሰዎች ለምን አትከባበሩም? ራሱን ያከበረ ሰው ባይዘ ሰውንም ያከብራል። መከባበሩ የተሻለ ነው። መሰዳደብ አያስፈልግም። እና ሰው ተወጋ፣ ታሰረ፣ ሞተ ሲባል ደስ አይበለን። ይሄ ጤነኛ አስተሳሰብ አይደለም። ቤተክርስቲያን ግን ትሄዳላችሁ ወይ ነው አሁን ትልቁ ጥያቄ። ወይ መስጊድ ትሄዳላችሁ ወይ? ሰው ተወቅቶ ደስ የሚላችሁ ከሆነ እኮ የራሳችሁ መጠርጠር አለባችሁ። እኔ ሰው ነኝ፣ እኔ ደም አለኝ ወይስ ሴጣን ነኝ ብለን ማሰብ ያለብን ይመስለኛል። ኤኒዌይ በአጠቃላይ ስጠቀልለው ኦልሬዲ ሞታለች፣ ነፍሷን ይማረው። አሁን ደግሞ ሰውን እያመጣን ባንወቅስ፣ በቃ ይሄ ነው ያደረገው ይሄ ነው እያልን ደግሞ ሌላውን ሰው ደግሞ ተረኛ ሟች እንዳናረገው ለማለት ነው። አመሰግናለሁ። ግን አንድ ይቅርታ አድርግልኝና አልስማማም። ዴዚና ጥፋተኛ የሚባለውንም አልስማማም። እሺ ለምን ብለህ ብትለኝ እንደዚህም ብለን ይችን ልጅ ውጪ ያደገችን ልጅ ጭንቅላቷን ባንጎዳት ጥፋተኛ አይደለችም። ሙስሊሞች ተናግረው ጨርሰውታል። በቃ አላህ እንደፈጠረ አላህ ወሰዳት ብለው እነሱ በእምነታቸው በሚያምኑበት የተናገሩት በጣም ትልቅ ንግግር ነው። ፈጣሪውን የሚያቅሰው ሞት ያለው በፈጣሪ እጅ ነው፣ በሰው እጅ አይደለም። ይችን ልጅ እንደዚህ ስትሏት ምንም በማታውቀው ጭንቅላቷን እንድትስት ነው የምታረጓት። አይባልም። እኛ ልጆቻችንን የማንላቸውን ነገር የሰው ልጅን የእሷ ጥፋት አይደለም፣ ቀኗ ነው እንዴ። ሀርታታ የልብ ችግር ነበር። እኔ እኮ ያልኩት ሞቷን እኮ አይደለም። ቆይ አንዴ እንትን ብለሽ ሞቷን አይደለም። እኔ እናቴን እንኳን አምጥቼ አፕ ላይ ከሰው ጋር ላሰድባት ዲስርስፔክት ላረጋት አይደለም። የእናቴን ፎቶ እኔ አሁን በዚህ በማወራበት ቦታ ላይ ፎቶን አላሳይም። ያ ማለት ምንድነው? ማክበር ማለት ነው። ብታከብራት ብትወዳት ቦታ ብሰጣት። ይሄ ውጭ ሀገር ስላደገን እንዴ ማታ ዓመት እኮ ኖርን አየነው እኮ ልጆች አሉ። ሰዎች እኮ ልጃገረድ እኮ የሚድሩ ሀበሾች አሉ ውጭ ሀገር ላይ አሜሪካ ውስጥ። ያ አይደለም ሲጀመር እናቷ መታ ስታዋራት
እናቷን አክብራ እኔ ከእናቴ ጋር አላወራም ብላ መውረድ ነበረባት ነው። ያንን ሞቅሳት። ይህን ስልሽ ሞቷንማ በቃ ፈጣሪ እጅ እኮ ነው። ማንም ሰው ላይ ሊወስን አይችልም። በፈጣሪ እጅ ነው ያለው። ነገር ግን ዌብሳይት እዚህ ጋር ማርም ነገር ቢኖር ሚዲያ ላይ እናቷ ናት እንጂ ያመጣቻት ልጅየው አይደለችም ያመጣችው። ቢኮዝ ዌብሳይት እንትን ቲክቶክ እንድትጠቀም ዩቲዩብ እንድትጠቀም ከልጅነቷ ጀምራ ስታረግ የነበረችው እናትየው ናት። ሚዲያ ላይ ያመጣቻትም እናትየው ናት። ነገር ግን እንዳልከው ቲክታክ ላይ ቤተሰብ ይዞ ባይመጣ ቤተሰብ ማንም ማምጣት የተከበረ የለም። ቤተሰብ ይዞ መጥቶ የተዋረደ እንጂ የተከበረ አንድም ቲክቶከር አላየንም። ቲክቶክ ላይ ፋሚሊ ይዞ መጥቶ የተከበረ አንድ ሰው አላየሁም። ተዋርደ ትወጣለ እንጂ አጨብጭቦ የሚሸልም የለም። እናትህን አዋርደ አባትንም ካመጣ አዋርደ ማንንም አዋርደ ነገ ቢሰድብብህ አንተነ ሚዲያ ላይ ይዘህ የመጣኸው ማንም ሊያከብርልህ አይችልም። ሚዲያ ላይ የዴዚ እናት እሷ ናት ያመጣቻት። እግዚአብሔር ይቅር ይበለኝም እንደ ባለጌ ልጆች ባለፈው ሀቢባ ቤት የመጡት ልጆች እናትየው እንዴት ነበር ሲሰድቧት የነበሩት። ዴዚ ግን ነጭ ነው እሷ ነጭ አግብታ እንዴት ለእኔ ይሄ እናት ታግባ ትለኛለች? እናቴ እንጨት አቀባጭ ዱቄት ይህንን ተናግራለች። ከዚህ የበለጠ ክፉ ቃል ስትናገር ልጅየውም አልሰማውም። እሷ ነጭ አግብታ እኔን ለምን ትከለክለኛለች? ይችን ቃል ስ የተማረ ልነግርሽ ነው። አሁን ይኸውልሽ ከማን የሰማችሁ ዱቄት የሚለውን ቃል? ከኛ ነው አይደል? ከኛ ዱቄት ዮኒ ማኛ ነው ዱቄት የሚለው። ያ ግን አሁን ዱቄት ለእኛ ኖርማል ነው። እሷ ግን ከኛ እኛንን እንጂ ትንንሾቹን ጥሩ ነገር እንዲናገሩ የምናስተምረው እነሱ አይደሉም። ስለዚህ ይሄኛውም እኮ የኛ ጥፋት ነው። ገባሽ? የኛ ጥፋት ነው። እውነት ደግሞ ለመናገር ዛሬ የምንወነጅላት ሰዎች ብዙዎቻችን እናቶቻችን አባቶቻችንን በትክክል ሰምተን ያደግንም አይደለም። ጉርምስናችንን በዱላ ስለሰበሩት ነው። እኛ ኢትዮጵያ ውስጥ ወላጅ ሲደበድበው ልጅ ለምን ትመችኛለሽ ብሎ ሲጠብቅ ጉርምስና ከማንም ጋር እየዋለ መጥቶ ጭራሽ ይመልስልኛል ይላል። ሲቆጡት እንዲህ ከመለሰ ጭራሽ መለሰልኝ ይላል። ውጭ ሀገር ግን በካንፊደንስ ልጆች ለምንድን ነው የምትመቱኝ ብለው ሲጠይቁ የእኛ ሰው ባለጌ ናቸው ብሎ ይሰድባቸው። ካንፊደንሳችሁ ይጥፋ። ስትደበደቡም ስትሰደቡም ስትረገጡም ዝም ስትሉ ጨዋ ናችሁ። በቃ በሀበሻ መብቱን የማይጠይቅ ልጅ ጨዋ ነው። ስለዚህ ውጭ ሀገር እኔ ልጆች አሉ። ልጆቼን የምቀጣው በምን መንገድ እንደሆነ አውቃለሁ። ዮኒ ማኛ ልጆቹን አምጥቶ ስላሳየ እሱ ባጠፋቷ ልጆቹ ነው የሚሰደቡት። ጂጂኪያ እውነት ለመናገር ልጆቿ የሚሰደቡት በእሷ ምክንያት ነው። ስለዚህ ልጆቻችንን ሲጀመር ካላመንበት ወደ ሶሻል ሚዲያ አለማምጣት በቃ አለቀ። አይመጡም። በራሳቸው ሰዓትና ጊዜ ይምጡ። እኛ ከመጠናቸው ግን የእኛ ሰው አልፎ ተርፎ ዘርን፣ ብሔርን፣ ዘመድን፣ ዘርማንዘር የሚሰድብ የሞተን አውጥቶ ሁሉ የሚወቅስ እስከሆነ ድረስ ለምን ታመጣላችሁ? አለማምጣት። እኛንን እንጂ አምነንበት የመጣ ነው፣ ልጆቻችን አይደሉም። እኛ ሰው ጎበዝ እንዲለን ጨዋ ልጆች አሏቸው ቆንጆ እንድንባል ልጆቻችንን የምንነግድባቸው ከሆነ የሚመጣውን ነገር መቀበል አለብን። እዚህ ቲክታክ ላይ ቤተሰብ አለማምጣት ግን ዝርያ እንድነውራ ዴዚ ታወሪያለሽ። ዴዚ እናቷን አላመጣቻትም። ዴዚ ናት እናቷ ዛት እዚህ ሚዲያ ላይ መጣችው። እውነት ለመናገር በጨዋ ደንብ ስላደገች ጨዋም ስለሆነች እናቷን ያን ያህል ዲስሪስፔክት ስታረጋት አላየውም። ሜቢ ውስጥ ያወሩትን አውጥተው ሚዲያ ላይ ካላወሩ በስተቀር ዱቄት ከሚል ውጭ ዴዚ እናቷን እንዲያርጋ ሰድባታለች የሚል አንድም ነገር አታመጡ። አልሰደበቻትም ደግሞ እናትየው እውነት